በኢትዮጵያና ኤርትራ መካከል ተፈጥሮ የቆየውን አለመግባባት እንዲያበቃና በሁለቱ ወንድማማቾች ህዝቦች መካከል ዘላቂ ሰላም እንዲፈጠር ከኢህአዴግ የቀረበ ጥሪ። ለኢትዮጵያችን እድገትና ለህዝቦች ጠቃሚነት ሰላም ከምንም በላይ ትልቅ ዋጋ አለው። ሰላም የሁሉም ነገር መሰረት ነው። ከግለሰብ የወደፊት የማደግና መለወጥ ህልም ጀምሮ እስከ ሀገር ድረስ ሰላም ከደፈረሰ የቱንም አይነት የልማትና የዲሞክራሲ ዓላማዎችን ማሳካት አይቻልም። በኢትዮጵያና በኤርትራ መካከል ከ1990 ዓ.ም ጀምሮ የተከሰተውን ጦርነት በአፍሪካ ከተከሰቱ የድንበር ጦርነቶች ሁሉ ደም አፋሳሹ ሲሆን ከሁለቱም ወገን በርካታ ሺህ የሰው ህይወት ሊጠፋ ችሏል። ጦርነቱ በሺዎች የሚቆጠሩ ሰዎችን ከኤርትራና ከኢትዮጵያ የድንበር አካባቢ መኖሪያ ቀይም አፈናቅሏል። በሁለቱ ሀገራት መካከል የተደረገው ጦርነት በሁለቱም ሀገራት ያሉ ቤተሰቦችን አፍርሷል። በድንበር አቅራቢያ የሚኖሩ ዜጎች ሁሌም ያለመረጋጋትና የስጋት ስነ ልቦና ሰለባም አድርጓቸዋል። በድንበር አካባቢ በንግድ የሚተዳደሩ ሰዎች ላይም ተጽዕኖ ፈጥሯል። በድምሩ ያለፉት ዓመታት በሁለቱም ሀገራት ህዝቦች ላይ መጠነ ሰፊ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስን ፈጥሯል። በመሆኑም የሁለቱ ሀገራት የወደፊት ግንኙነት ምን ሊሆን ይችላል የሚለው ጥያቄ የአብዛኛው ኢትዮጵያና ኤርትራ እንዲሁም የዓለም አቀፉ ህብረተሰብ ጥያቄ ሆኖ ቆይቷል። ከጦርነቱ በኋላ በአፍሪካ አንድነት ድርጅትና በተባበሩት መንግስታት አደራዳሪነት የአልጀርሱ ስምምነት ቢደረግም ላለፉት 20 ዓመታት በሁለቱ ወንድማማች ሀገሮች መካከል ጦርነትም ሆነ ሰላም የሌለበት ሁኔታ ተፈጥሯል። የሁለቱን ሀገራት ወዳጅነት ወደ ነበረበት ለመመለስ ላለፉት 20 ዓመታት የተደረጉ ሙከራዎች በሙሉ ውጤት አላመጡም። በዚህ ምክንያት በአሁኑ ጊዜ በሁለቱ ሀገራት መካከል የእውነት ሰላም ለማስፈን ከቀድሞው የተለየ አቋምና አካሄድም ይፈልጋል። ሁለቱም መንግስታት ለህዝቦቻቸው ቦታ የማይሰጡ ሊሆኑ አይችሉም። እኔ ይበልጥ የሚል ፉክክር ለሁለቱም ህዝቦች የማይፈይደው ነገር አይኖርም። ከዚህ በተጨማሪ ለአፍሪካ ቀንድ ሀገሮችና አካባቢ የፖለቲካ ቀውስ መብረድና መረጋጋት ዘላቂው መፍትሄ የኢትዮጵያና የኤርትራ ጤናማ ግንኙነት መመስረት ነው። ይህን ባለማድረጋችን በርካታ ለሁለቱ ተማማች ሀገሮችም ሆነ ለአፍሪካ ቀንድ አካባቢ ትልቅ ፋይዳ ያላቸው እድሎች አመልጠውናል። የኢትዮጵያና ኤርትራ ህዝቦች ቀድሞም ቢሆን ወዳጅ ነን። በደም በባህል በቋንቋና በረጅም ጊዜ የጋራ ታሪክ የተሳሰርን ህዝቦች ነን። በመሆኑም በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገር ህዝቦች የጋራ ጥቅም ሲባል የኢትዮጵያ መንግስት የአልጀርሱን ስምምነትና የድንበር ኮሚሽኑ ውሳኔ ሙሉ ለሙሉ ተቀብለው ተግባራዊ ለማድረግ የወሰነና ለተግባራዊነቱ ያለማመንታት በቁርጠኝነት የሚሰራ መሆኑን ለመግለጽ ይፈልጋል። ይህንኑ በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን የሀገራችን ፖሊሲም አጠናክረን እንደምንቀጥል በዚሁ አጋጣሚ በድጋሚ ለማረጋገጥ እንወዳለን። የኤርትራ መንግስትም ተመሳሳይ አቋም በመውሰድ ያለምንም ቅድመ ሁኔታ የሰላም ጥሪያችን ተቀብሎ በሁለቱም ወንድማማች ህዝቦች መካከል ከዚህ በፊት የነበረውን የአብሮነትና ሰላም ወደ ነበረበት ለመመለስና በቀጣይም ዘላቂነቱን ለመጠበቅ ለተግባራዊነቱ ያለማመንታት በቁርጠኝነት እንዲሰራ እንጠይቃለን። የኢህአዴግ ምክር ቤት ጽሕፈት ቤት ግንቦት 28 2010 ዓ.ም